ዋብሰጪ ምን አለ ብትመጪ እዚህ ተቀምጠሽ እሺ ቡናውን ምኑን ላፈላለው ብዬ እንዴ ተቀምጠሽ ተዋለ ተላ የተዱ ነው ተለያይተዱ ነው እዚህ ነበር አይደል ፈትዶ ነው አንተ የብቻ ጓደኛ አለው እንዴ አንተ ውጭ የለውም አለው መሰል ምንድነው ሁለታችሁ ተቃቀሳችሁ እኔ ተነያ ቢሮሰው ልጆች ጋር እንኳን ልግባ በምጥል ነኝ እሱ ነው ወዳጅነት ብቻውን ለምን ደሞ ሲሄድ ዝም ያልከው እንዴት ማይከተለው ወንድሙ አይደል እሱ ባይደበት ሁሉ እንዴት አንተ አሁን እኔ ባይድኩበት ሁሉ ታዲያለህ እንዴ እናርግሻ ዋ የታለጉ ነውና ተሰውጂ ሰራ እሳት አምጣ ብለሽ ልከሽው ነው እሳት አምጣ ብለሽ ልከሽው ነው ማን መልኩ አይደለም እንተናናት ጎረቤታችን ለምሳሌላት እሷ እንትን ተምትል ብለኝ አምጥቼ ነው እኮ አይደል እኔ ያለኩት ምን አረግን ምልከው እስኪ ሙያማ ያደርሳል ደርሶ ተቀምጠሽ ተምተዋል ይሽራሽ አረኒ እንዴት እኔ ራሴ ሄድ ለተፈለው ማለካ አንተ ልከሽው ባትልኪው ማዱ ያመጣም እንትን ብለኝ ነው እኮ አብዬ ማለኮ እኔ ልክ ያለሁት ኧረ የለም እናስ እንትን በልልኝ ልካ ነው አንተ ወሰድላት እሳትና እንትን ከሚላት ተወርጋቱ ሲመለስ በዛው ግራ ለምን ነው ወርጋቱ ደግሞ አሁን አልዝ ነበር አንድ ደግሞ ተዋራለች እቺ ማታ ወርጋቶች ናቸው የጠሩት ይጀርባል እንዴ እኔ ራሴ ሰራዊል ቡና ለፈላና ሆነ ኧረ ተይ እሰማለሁ እኮ ወሬ እሰማለሁ እኮ ኧረ ተይ ምንድነው የምሰማህ ወሬ የምሰማው የሁለታችን ልጆች ቢያርጉ ይሻላል ግን እስከመቼ ነው እነሱ ሰዎች ግን እንደዚህ ነግሬሻለሁ ነገር ነው በዚህ ክላስ ስላክ አንተ ስለምትመ ኧረ አባላከችኝ አለክም ነበር ወይ አባላከችኝም አንተ ዝም በልማ ሰማለሁ እኮ ካያ ጎረቤቱ ሰማለሁ ወሰድላትና አንተና ቸሬ እንደው ቡናው ምኑን ብላችሁ እንትን ባባት ደክሟታል እሷ ጉልበቷ ምናምን ስትለኝ ጊዜ እውነቷን ነው እየቆረያለ ቡና እያፈላለን ኧረ የለም እየተገዳገዳችሁ ግን ታይግደለሽ ሰማለሁ ከየጎረቤቱ ሰማለሁ በኋላ ታያንቺ እንደዚህ የቁም ነገር ይደርሱ ብዬ ነው ዝም ያልኩት እንግዲህ ተዳራችን ምን መረውን እናንተ ነን እንጂ እንጀት ያገሩ ሰፈር የሰፈሩ ሰውና አቂያው እኔ በጣም እየመረረኝ ነው ምን እኔ መረረኝ እኛ ሳናሳዝናችሁ እንዴት እናንተ በተገዳገዳችሁ ቁጥር አንተስ ለሱ ለይተህ ማምጣት አንቺስ ለኔ ለይተሽ እያጋመሱ ብዙና ትልቅ እያደረጉ ትንሽ እያደረጉ እየሰጡ እርስ በርስ እንድንጣላ ማድረግ ጥሩ ነው እንዴት እስከመቼ ነው እንደዚህ ሲዮናችሁ እንትን ማለት ወይ ካልተስማማችሁ እናንተ እንትን በሉ አይ እኛ ከሆነ ደግሞ ትዳራችሁን በጠብጥ ማናስማማችሁ እኛ ተሆነ እኔ ለወንድም ያለንስ ምን ይዞ ወጣለሁ የታባለም ተወጣ እንደዚህ እስከየሆናችሁ እስከመቼ እኔ እኮ ምርር አለን እኮ እሱስ መቼ የበላውን ነው አትሸመክለልኝ መቼ የበላውን ማለት እንዴት አተኔ ፈትፍጨ ላጎረስኩት መቼ ወደ እንደዚህ ነው እንዴት ነው ወናተ ተይ ማን ምን አረኩ ነው አቁን ምን አትቸሪ አላበላይ ብላ ነው እንግዲህ አላበላይ ብላ አተረፍም አንተ ዋስተመቼ ድረስ እንደዚህ ደርሰህ አሁን ልጃችን ቢያንስ ሲገስጡን እነሱ ተመለሽ ቢያንስ ትማገታለች ወይ ደግሞ አንተስ ቢሆን እስከመቼ ድረስ እኔ ራቁት የሉኝ ለሱ ደነኛ ጨርቅ እየገዛህ እያመጣህ ትሰጣለህ እኔን እየበረደኝ እሱ እንደውም አበኑ እኮ እንደውም አጥቻለሁ እኔ ማጥቻለሁ እንደው በሷ አለ ተጋብቼ ነው እኔ የማያጠፋው ይቅር በለኝ የሚል በሷ አለ እየገባው ነው አንተን የሚበደለው እኔ በሁላችሁ ምን ይጀማሊዝም ግን እስከመቼ ድረስ እንደዚህ እየተገዳገዳችሁ ሁለታችን እንጠቃለን እስከመቼ ድረስ ኢላህ ሲያዘች ኢላህ አዛኝ ነው እንጂ እኔም አላህ አዛኝ ነው እንጂ ባለፈውስ ይቅር በለኝ ይቅር በለኝ ልብስና ጫማ እየገዛህ ስለየነጠልክ ስትስጥ ነው እንጂ ከዛ በፊት ማይዱ ጨርቅ እኮ ሰጠሁትማ አንዱ ጨርቅ እኮ ሰጠሁት ለማንጀታም እኮ ነው ማርያም ሰጠሁት እኮ ሰጠሁት እንኳን ሰጠሁት ልጅላት ልጅህማ አንጀታም ነው እንደው እያሳዘነኝ ነው እንጂ እንደው እንዳንተ ስራ ብዬ ነው እንጂ እንግዲህ እንዴት እንደምወድ ተራስ ልጅ በላይ አይልምወድ አንተ በይ አሁንም ይቅርታ ይቅርታ እንደው አንተንም ጎድቻለሁ አንቺም ወደ ራስ ተመለሽ ቁም ነገር እናብቃችሁ እንዲያቆነ እኔም እኮ እኔ አትቸሪ እኔ ማርያም እንትን አለ ጨርቅ እኮ ስጋ አይሆንም ባጥን ድረስ ድረስ እንትን አንዱን ጨርቅ እኮ ሰጥቼው ነው አብ ይሄን ጨርቅ እኮ ነው የማይረባው አብዬ በሰጠው ታለም እምዬ እንዴት አድርጋ እንደመረቀችኝ ልትይው አንድ ቀን ደህና ነገር የሰጠሁት መስሏት እንጂ እኮ እምዬ እኮ እንትን የምትለኝ እኔን አንተ እያዳላህ እዚህ እንትን ጨርቁን ምኑ ለኔ ብቻ እየሰጠ ነው እንጂ አብዬ የበደለች እኮ መሰለኝ ነው እንጂ የበደለች መሰለኝ እንደው በሰው እጅ ያለ ሰው ሆነ የበደለች መሰለኝ ለዛር እኔማ መቆጣት በየቀኑ እሷንስ ልጇን ከብቶችን ዘንድ ተውናቸው የሚመስሉ
በሉ ከብቶችን ላምጣቸው። ኧረ ቆይ እንጀራ በልተህ አደራ እኛ እዚህ እየተነታረክን እነሱ እንዲህ ፍቅር ነረዋል። አንተ ነህ እንጂ ታለወጉ ዝም ብለህ የወንድነት የበደልሽ መሰለኝ እንዴት እኔ ሲወልድ ደግሞ ይነግረኛል እየመጣ እንዲያርጋ አታበለው አታጠጣው ምናምን ሲለኝ ምን ላድርግ? እንዴት ሰው ምን ስራ አለው? የሰው ሙያ የሰው ቤት ሲበጠብጥ ነው እንጂ እንደዛ ስላሉኝ እንጂ እኔ ካንቺ ጋር ታውቂኝ የለን ያመላለኝ እንዴት አለ ነገር ነው ሳይ እንደዛ ሆኖብኝ ነው ታው እንጂ እኔስ የወለድኩ ሰው አይለው በወለደ ማህፀን እኔስ ያስችለኛል። ይቅርታ አድርግልኛል። ይቅርታ በል እንግዲህ አሁን ቡናው ምኑንም በል ልጆችን መጣው ቡና እንዲጠጡ በል ተነስ ናግባ በልሽ ናግባ